ጤና ይስጥልኝ ኢትዮጵያውያን። የካራማራ ድል የሚባለውን አባባል የጀመረው የፕሬዝዳንት መንግስቱ የቅርብ ጓደኛ የነበረው ታዋቂው ደራሲና ጋዜጠኛ በዓሉ ግርማ ነው። በምስራቅ ጦር ግንባር ጊዜ ራሳቸው ፕሬዝዳንቱ እዛው ዘመቻው ላይ ስለነበሩ እሳቸው ለሱ ይነግሩታል በቴሌግራም፣ ያ ደግሞ በሬዲዮ ይተላልፋል። ድል በተገኘ ቁጥር ሰራዊቱ ጅጅጋን አካባቢውን በተቆጣጠረ ጊዜ እሳቸው የነገሩት ጅጅጋና አካባቢውን አንደኛ አብዮታዊ ሰራዊት ተቆጣጠረ ተብሎ ነው የተነገረው። በዓሉ ግርማ ግን ዜናውን ለማሳመር ሰራዊቱ ካራማራ ላይ የድል ባንዲራ ተከለ የሚል በማስታወቂያ ሚኒስትር በምክትል ሚኒስትርነት ማዕረግ ውስጥ ስለነበረ ለሬዲዮና ለቴሌቪዥን ጣቢያ ይህንን አስተላለፈ። ከዛ ፕሬዝዳንት መንግስቱ ከጦር ግንባር ሆነው በሬዲዮ የተነገረው እና እሳቸው የነገሩት አንድ አይነት ስላልሆነ ማን እንደዚህ ያለ ብለው መቆጣታቸውን በቴሌግራም በተላለፈው መልእክት እንደተቆጡት ምናልባት ካስታወሳችሁ የአውደሰብ ፕሮግራም የመጀመሪያው ፕሮግራም ለት የበዓሉ ግርማ የቅርብ ጓደኛ ስብሐት ገብረ እግዚአብሔር ተናግሮ ነበር። በቃ ብያለሁ ብሎ ፕሬዝዳንቱን በድፍረት በመናገሩ። ነገር ግን ካራማራ ላይ ጦርነት አልተካሄደም። በአካባቢው ያለውን ሰራዊት ደግሞ ካዘመቱት ጀግኖች ያንን አካባቢ በደንብ የሚያውቁት እና ጦርነቱን የመሩት ሜጀር ጀነራል ጌታቸው ገዳሙ ደግሞ እውነታውን በደንብ አስቀምጠዋል። በዛ ቦታ ላይ የተገኘው ድል የምስራቅና የደቡብ ድላችን ነበር የሚባለው። ሐውልቱን የተሰጠው ስም የካራማራ ድል ሳይሆን ድላችን ነው የተባለው። አሁንም የካራማራ ድል የሚሉ ሰዎች አሉ። ግን ካራማራ ላይ ምንም አይነት ጦርነት አለመካሄዱን ራሳቸው ሰራዊቱን የመሩት መኮንን በአንደበታቸው እየተናገሩ ይህንን ታሪክ መሻርና ታሪክን ማበላሸት ለትውልድ አይጠቅምም። የካራማራ ድል አይደለም የሚባለው የምስራቅና የደቡብ ድላችን። ምክንያቱም ከካራማራ ኤሪያ በኋላ ብዙ ጦርነት ተካሂዷል። ጦርነቱ አላለቀም። በባሌም በሐረርም ውጊያ እየተካሄደ ነበር። ስለዚህ የምስራቅና የደቡብ ድላችን ተብሎ ነው ሊነገር የሚገባው ለትውልዱ። የትውልዱን ታሪክ የምታበላሹ ከነዚህ የታሪኩ ባለቤት በተለይም ጦርነቱን ከመሩት ሰው ከሜጀር ጀነራል ጌታቸው ገዳሙ ውጪ ማንም ይሄንን የሚያውቅ የለም። በዛ አካባቢ የዘመቱት አሉ። በእርግጥ ግን እርሳቸው ደግሞ ሲኒየር ናቸው፣ እውነታውን አስቀምጠዋል። የካራማራ ድል የሚባለው ስህተት ነው፣ ውሸት ነው። በራሳቸው አንደበት አዳምጧቸው። አመሰግናለሁ። ሜጀር ጀነራል ጌታቸው ገዳሙ የተናገሩት ነገር ምንድን ነው? ካራማራ ላይ በመጀመሪያ ደረጃ ሶማሌም እዛ ጋር ጦርነት አላደረገችም። ይህን ያክል ጦርነት አልተደረገም። ስትራቴጂክ ቦታ ነው፣ መተላለፊያ ነው። ግን እሱን ትታ በግራና በቀኝ ገባች እንጂ እዛ ላይ የተደረገ ጦርነት የለም። እዛ ጋር የተገኘ ድል የለም ነው ያሉት። እና ይህንን እንዴት ነው የሚያዩት? ሶማሌ ጦሯም 100% ሜካናይዝድ ነው ያደረገችው። ሜካናይዝድ የሆነ በዚህ ጠባብ ጎሬ ውስጥ ለመምጣት ወይም በዚህ ጋራ ላይ መውጣት አይችልም። ሜካናይዝድ በዚህ መውጣት አይችልም። ስለዚህ ያደረገችው ምንድን ነው? ካራማራን እዚህ ትታ በግራና በቀኝ ነው የገባችው። ምንድን ነው የተባለው? ካራማራ ላይ የካራማራን ነገር ማወቅ ስለፈለግ ነው። ካራማራ ላይ ውጊያ ተደርጎም አያውቅም። እሷም አልተዋጋችም። ካራማራ ላይ የነበረው ችግር ምን ነበረ? ሬዳር ነበረ። ሬዳር የአይሮፕላን ማሳያ ሬዳር ነበረ እና እዛ ሬዳር ተተክሎ ስለነበረ ገና ከአርጌሳ ወይ ከሞቃዲሾ የሚነሳውን አይሮፕላን ይሄ ሬዳር ይይዛል። አይሮፕላኖች ይጠላሉ፣ ይመታሉ። በዛ ነው የሶማሌን አይሮፕላን በሙሉ የጨረሰው አየር ኃይል። ታዲያ ምንድን ነው አሁን አንድ ቦታ ላይ ሆና ይህን ራዳር ለማፍረስ መድፍ ጥይት ብዙ ተኩሳለች። ብዙ ተኩሳ መጨረሻ ላይ ግን ተሳካላት እና መታችሁ። ይሄ ነው ካራማራ ላይ እንግዲህ
ሶማሌ ውጊያ ያደረገች ቢባል የሚቆጠረው። አዎ እንግዲህ